አለይኩም ወራህመቱላሂ ወበረካቱሁ ከበጀምቶተ ጃለተምቶተ ሆርዶፍቶተ አፍናን እንደ ኢፍቱ አከም ጅርቱ ነገ ኬሰን አልሐምዱሊላህ ነገ ኮቲ እንግዲህ ዛሬ በአማርኛ ነው ማስተላለፈው ትምህርቱ ማለት ነው። በአብዛኛ ያው ኦሮምኛ የሚሰሙት አማርኛ ይሰማሉ። አማርኛ የሚሰሙት ኦሮምኛ ካልሰሙ እንጂ ማለት ነው። ይሄንን መድኃኒት በቲክቶክ መንደር እንደምሰራላችሁ ቃል ገብቼላችሁ ነበረ ማለት ሰርላችኋለሁ ብያችሁ ነበረ። ዛሬ እንግዲህ ልሰራላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት ያልተዘጋጀ ሁለት ነጭ ሽንኩርት አለ፣ ሁለት ቂጥ። እዚህ ጋር ደግሞ ጥቁር አዝሙድ ታላችሁ። እዚህ ጋር ደግሞ ማር አለ። እነዚህ ያሳየዋችሁ ያው ግባቱን ነው ያሳየዋችሁ እንጂ እንዴ ለሰራ አይደለም። እንግዲህ ይሄንን ነጭ ሽንኩርት ሁለቱን እንደዚህ ልጬ አዘጋጅቻለሁ። ከዚህ ጋር ደግሞ ሁለት ማንኪያ ትልልቅ የሾርባ ማንኪያ ማለት ነው። በዛ ሁለት እዚህ ጋር አድርጌያለሁ። እናንተ እንደ ፍላጎታችሁ ነው። ከዚህም ማስበለት ከዚህም ማሳነስ ትችላላችሁ። እኔ ግን ለጊዜ እንደዚህ አዘጋጅቻለሁ ለራሴ ማለት ነው። እንግዲህ መድኃኒትነቱ ነው የሚባለው ለብዙ ነገር ነው። በነገራችን ላይ እንደውም ከትላንትና ሆዲያ የሰማሁት እኔ ከ30 በላይ እንደሆነ ነው። ከ36 በላይ በሽታን እንደሚያክም ሰምቻለሁኝ። እንደዛውም ደግሞ ነጭ ሽንኩርትም ጥቁር አዝሙድም ትልቅ ጥቅም አላቸው ማለት ነው። በሽታ ያለበትም የሌለበትም መውሰድ ለመከላከል ማለት ነው። በጣም ምርጥ መድኃኒት ነው። እኔ ለጊዜ የተጠቀምኩትን ነገር ብነግራችሁ፣ በመጀመሪያ ጊዜ ይሄን መድኃኒት ስጠቀም እኔ የወሰድኩበት ለልብ ድካም ነበር የወሰድኩት። በቅድሚያ እንግዲህ አሁን እንደዚህ ያዘጋጅቻለሁ፣ እፈጫለሁ ታላችሁ። ከዛም በኋላ በትንሿ በሱካር ማንኪያ ወይም በሻይ ማንኪያ የተፈጨውን እነዚህ ግብአቶች አሁን ሲፈጭ ታላችሁ። ይሄን የተፈጨውን ሁለቱ አንድ ላይ ተቀላቅሎ ይፈጫል። ከዛም በኋላ ጠዋት በጥንጥዬ ማንኪያ ከዚህ ማር ትወስዱና አንድ ላይ ትቀላቅሉና አንድ ላይ ራሱ አንድ ትንሿ ማንኪያ ትበቃችኋለች ትወስዳላችሁ ማለት ነው። በአላህ ፍቃድ ቢስሚላ ብላችሁ ጀምሩ። በአላህ ስም ከጀመራችሁ 100% በመተማመን እንደምትድኑ እርግጠኛ ሁኑና ውሰዱ እላችኋለሁ። ጠዋት አንድ ማንኪያ፣ ማቲያ ከመተኛታችሁ በፊት አንድ ማንኪያ ትወስዳላችሁ ማለት ነው። ይሄንን መድኃኒት ለብዙ በሽታ እንደሚጠቅም አትጠራጠሩ። ምክንያቱም እኔ በመጀመሪያ ለልብ ድካም ነበር የወሰድኩት። አልሐምዱሊላህ ረብል ዓለሚን እሱም ተሽሎኛል። ሲቀጥል ደግሞ ለወር አበባ ማለት ነው። የወር አበባዬ ሲመጣብኝ በጣም ሆዴን ወገቤን ይቆርጠኝ ነበረ። 100% ይቆርጣል ማለት ሳይሆን ደግሞ ቀንሶልኛል። በቃ ቁርጠት የሚባለው ይሄ መድኃኒት መውሰድ ከጀመርኩኝ ትቶኛል። ግን እኔ አልቀጠልኩትም። አሁን ጀመርኩ እንጂ ከዛም በኋላ ከተውኩት በኋላ ደግሞ ቆይቶ ጀመረኝ አሁንም ማለት ነው። ያልወሰድኩበት ምክንያት እውነቱን ልንገራችሁ ምንም ሳልዋሽ በጣም ከባድ ነው መውሰዱ። ጥንካሬን ያስፈልጋል። ነጭ ሽንኩርትን ታውቃላችሁ፣ ትገማለች በተፈጥሮ። ጥቁር አዝሙድ ክብደት የለውም ትወስዳላችሁ። ውሃው ይሄ ዘይቱ ጥቁር አዝሙድ ነው እንጂ ሽታው የሚደብረው ይሄኛው እንዲሁ ራሱ ብትውጡ ችግር የለውም። ይሄ መድኃኒት ነው። ነገር ግን ከነጭ ሽንኩርት ጋር ሲሆን በጣም ይከብዳል። ለበሽታ ደግሞ የተቸገረ እርጉዝ ያገባል እንደሚባለው ለበሽታችሁን እንግዲህ ለመዳን ከፈለጋችሁ ይሄንን ጥንካሬያችሁን በዚህ ላይ ማየት ነው። ጠንክራችሁ ከወሰዳችሁ ብሊቭ ሚ ትድናላችሁ ማለት ነው። አሁን እንግዲህ እንፈጫለን። ከፈጫን በኋላ እንዴት አድርገን ቁጭ እንደምናደርግ እናያለን ማለት ነው። በነገራችን ላይ ብዙውን ጊዜ ራስ ምታት ያለባችሁ ልጆች ራስ ምታት አንዳንድ ጊዜ ራስ ምታት ሁለት አይነት ብዙ አይነትም ሊኖር ይችላል። ብዙውን ጊዜ በጣም
በጣም ራስ ምታት የሚታመሙት ልጆች ይሄንን ሲወስዱ ከወሰዱ እኔ ጋር ያለች ልጅ አለች። ራስ ምታቷ ኃይለኛ ነው። እውነት ለመናገር በረዶ ሁሉ ራሷ ላይ እስከምታደርግ ድረስ ማለት ነው። እና አሁን ይሄንን ጥቁር አዝሙድ ውሃውን ራሱ መውሰድ ከጀመረች በኋላ ማለት ነው ተሽሏታል። ቆየ ከተሻላት አሁን አይደለም። ስለዚህ ሁላችሁም ሞክሩ። መሞከር አይጎዳም። ደግሞ እንደምትድኑት እኔ 100% እርግጠኛ ነኝ። ለማንኛውም በሽታ ይጠቅማል። ተግባባን? ለማንኛውም በሽታ። ስለዚህ መውሰዱን ብቻ ከጠነከራችሁና ከጎበዛችሁ እመኑኝ ትድናላችሁ ማለት ነው። ይቅርታ ጨልመዋል። እኔ እንግዲህ እንደ ራሳችሁ ነው ብያለሁ። ከዚህ በላይ መስራት ትችላላችሁ፣ ከዚህ በታችም መስራት ትችላላችሁ። አሁን አይዋ ይከፈተሻልኝ እኮ ውሃን እየከፈትኩ ነበረ። እዚህ ጋር ውሃ አለ። እኔ ትንሽ ውሃ ጨምሬበታለሁ ለመፍጨት ማለት ነው። ቢስሚላሂ ራህማን ራሂም። እንግዲህ ጨምረናል። ያዘጋጀሁት ምንድነው የሚባለው? ያዘጋጀሁት እቃ ላይ ጨምራለሁ። ስፈጭ ይሄን ይመስላል። በጣም በሚገርም ሁኔታ በእውነት ማለት ነው። ሽታው ሽታ እንዳይመስላችሁ። ማሻአላህ ተባረከ الرحمن አላሁ አክበር። ቢስሚላህ ሰሜና الرحمن ቢስሚላህ። እንደዚህ በቢስሚላህ ተሰርቶ እንዴት ነው መድኃኒት የማይሆነው? ይቀለዳል እንዴ? ቆይ እስቲ ጨምሬ ልጨርስና ልቅዳ። በአንድ እጄ እየያዝኩ እኮ ነው የሚሰራው። እንግዲህ ጨልሞብኛል ትንሽ። ብስሚላህ ጉንፋን ይዞኛል። ዱአ አድርጉልኝ ቶሎ እንድለቀኝ። ምን ጉንፋን ነው ይሄ በእውነት? ብስሚላህ ትንሽ ጨለማ ሆኖብኛል። ይሄ ኩሽና ውስጥ ስትኖሩ ኩሽና ውስጥ ስትሰሩ ገባችሁ አይደለም? ማልጀት ሴተን የሮሞ ፈያም ፋያ አይደል? ከናፉ ፈዩማ ለጤንነት ብዙ ነገር ይደረጋል። ይሄ መድኃኒት ደግሞ እውነት ለመናገር ማለት ነው ሞክሩት። እመኑኝ ከሳምንት በላይ አይፈጅባችሁም ውጤቱን ስታገኙ ማለት ነው። ስፔሻሊ አዝሙድ አሁን ይሄንን እንዴት ነው እኔ ከውስጡ ልሳለው ወላሹ ሞር ብዙ ነው ያለው ውስጡ። ኤኒዌይ ለጊዜ ይሄ በቂ ነው። እንግዲህ ይሄ ስንት ቀን እንደሚበላ አታውቁም። እኔ ከሆንኩኝ ቦርጭም ያጠፋል። በነገራችን ላይ ለቦርጭም ጥሩ ነው። የምን ጥቤ ፏ አድርጌ አሁን ታላችሁ እንዴት ነው የምጨርሰው? አሳዘነኝ፣ ወላሂ አሳዘነኝ። ውስጡ መጣው ይኸው ብዙ ነው ያለ። መቼስ ለቅልቄ ጨምርበት ቀጥንብኛል። እንግዲህ ማጠቤ ነው። ምን አደርጋለሁ? ቋጣሪ ነኝ። ነገር ቋጣሪነት ሙበዝሪን ከኔ አይደለም ብለዋል። ሙበዝሪኖች ከኔ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እና እንግዲህ አሁን አጥቤ በጣላይ
ጨረሰ። አያችሁ እንግዲህ እንዲህ ሆኖ ይቀመጣል። የት ነው የሚቀመጥ ካላችሁ ፍሪጅ ውስጥ ነው። ፍሪጅ ውስጥ ይቀመጣል። ፍሪጅ ውስጥ ይቀመጣል። ከዛን አንድ ማኪያቶን ላሳያችሁ። በዚህች ማንኪያ ይሄው በዚህች ማንኪያ ማለት ነው። ይሄውላችሁ ይሄ በቂ ነው። በጣም ያቃጥላል። ለዚህ በዚህች አንድ ነው የምትወስዱት። በዚህች እዚህ ጋር አሁን ትርፍ ያስቀረውበት ቦታ ማር ትጨምራላችሁ፣ ታቀላቅላላችሁ። ከዛም በኋላ ትወስዳላችሁ ማለት ነው። በአንድ ሳምንት ውስጥ ለውጥ ታገኛላችሁ። የሚቀመጠው ፍሪጅ ውስጥ ነው መድኃኒቱ ማለት ነው። እጅግ አመሰግናችኋለሁ ስለተከታተላችሁኝ። በተለያየ መድኃኒት እየሰራሁት ከውጤት ያገኘሁበትን መድኃኒት አስተዋውቃችኋለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ። ኢንሻአላህ ውጤቱን ደግሞ ኮሜንት ስር ታስቀምጥልኛላችሁ ማለት ነው ስታዩት። በጣም አመሰግናችኋለሁ። ቻው። ቆራርጣችሁ ቲክቶክ ላይ መልቀቅም ፈቅጄላችኋለሁ። ያው ቀድሜ ቲክቶክ ላይ እንደተናገርኩት ማለት ነው።